ገንዘቡ ቢመለስልኝ እፈልጋለሁ። ለምን ብትሉ እኔ ከየትም አላመጣው። በቃ ይሄ ነው የምፈልግ እንጂ መጀመሪያም ሌባነሽ ወጥርሽብኝ አላልኩም። አሁንም አላልኩም። ጩቄ ስለተናባነሽ ብለሽ እንደዛ ስላልሽ ማን ነው ውሸታ ያስኩብሽ ሁለት ውሸት ምናምን ስትይኝና ዲስሪስፔክት አታርጊኝ። እኔ ስለማከብርሽ ነው ነቅለሽ አስወጣሽኝ። ለዛ ይቅርታ ጠይቃለሁ። ለምን ተናድጄ ገብቼ ሰው ማስቀየም ስለሌለ። ከዛ ውጪ ግን እኔ ምን ድረስ ውስጤን ፈጣሪ ስለሚያውቀው ከጎንሽ ነኝ እንጂ ያንቺ ተቃራኒ ጠላት ሆኜ ቁሜም ስለማላቅ አምላክ ስለሚያውቀኝ ምንም ችግር የለብኝም። ገባሽ አይደል? አቤት እኔ ካንቺ ጋር ምንም እህቴ ነሽ። ከፍቶኝ እኔ ይቅርታሽን ተቀብያለሁ። ፒስ ነው ይሄ ታግዝሻል ብርሽን እሺ በቃ ይሄን ነው የምፈልግ እንጂ ሀቢባ እኔ የምወድሽ እህቴ ነሽ። እኔ አካውንትሽ በተዘጋ ቁጥር ከስር ነው ፎሎ ማድረግ ስለማይመቸኝ ነው። ፕሮግራም ሲኖር ሰፖርት አደርግሻለሁ። ጊፍት ባልሰጥሽም ኖሮኝ ታፕታፕ ኮፒ ሊንክ አደርጋለሁ። ከዛ ውጪ እኔ ካንቺ ጋር ምንም አይነት ጥላቻ የለብኝም። ከዚህ በፊትም እኮ ብትኖሪ ነው እንደዚህ ለእህቶቻችን ትምህርት ይሆናል ብዬ ገብቻ አውርቼሻለሁ። ስለዚህ እኔ የማንኛውም ሰው ጥላቻ ኔጌቲቭ ኮሜንት እንኳን ስላንቺ የለኝ። እንደዚህ ደግሞ ስም የማጥፋትም እኔ እንዴት አድርጌ አስረዳሽ? እኔ ምንም አይነት አላማ የለኝም። ገባሽ ሀቢባ? እንድትረጅኝ የምፈልገው ተስፍሽዬ ታሪክሽን አውርተሽ ነበር እዚህ ቤት አስታወስ። በቃ ይኸውልሽ አየሽ አሁን መጣሁ እና እንደዛ አይነት ሰው ነኝ። እኔም ደግሞ ከአንቺ ጋር ገብቼ አካውንት ነበር ወደ 78,000 የሚደርስ አካውንት ነግሬሻለሁ። በዛ ታሪክ ነው የጠፋብኝ። ከዛ በኋላ እኔ ደግሞ አሁን ተደራሽ ስላልሆነ ስራዬ ገብቶሻል አይደለ? እንደዛ እንዲተዋወቅልኝ ከመጓጓቴ የተነሳ እንጂ እኔ ጌታ መስክሬ ነው የምልሽ። እኔ አንድም ቀን በመጥፎ እንኳን አይደለም ስምሽን አንስቼ አላውቅም። መልካም ናት፣ ጥሩ ሰው ናት። የኛ ሰው ከፍ ሲል ሰው አይወድም ከማለት ውጪ አንድ ቀን ኔጌቲቭ ኮሜንት እንኳን የለኝም። እና ከመጓጓቴ የተነሳ ነው። ተስፍሽ ተረድተኛል። ያስገባሁት እንኳን በጨለማ ነው። ብሩ ጌታ በጨለማ ማታ ነው። እንደውም ሆስፒታል ነኝ ጓደኛዬ ልትወልድ ገብቼ ምናምን አጣደፈኝ። ከዛ ሀቢባ ናት ብዬ እንዳልጠራጠር አደረገኝ። ብር ጨምሪ ሲለኝ እንዴ ያልኩ። ከዛ ጓደኛዬ ነግሬሽ ነበር not me. No, someone asked Shabir. This number is 20. ኧረ በቃ ጨርስ ማለት ራሴ ማመነች ነው። በቃ ጨርስ ማለት